ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ። ቤተሰቦች ላይክ ሸር አድርጉኝ፣ ለእኔ በጣም አስፈላጊ ስለሆነ ማለት ነው። ዛሬ ማለት የፈለግኩት ትናንትና ሳምሪና ፋኒ መልስ ሰጥተዋል ማለት ነው። ያው ግዴታ መልስ መስጠትም አለባቸው ብዬ አስባለሁ። ነገር ግን ትናንትና በሰጡት አስተያየት ሀሳብ የግል አስተያየት አለኝ ማለት ነው። ምን መሰላችሁ? እርግጥ ከባድ ነው። አንዳንድ ጊዜ እንቃችሁ ታሳልፉታላችሁ፣ የሆነ ሰዓት ላይ ደግሞ በጣም ውስጣችሁ ያዝናል ማለት ነው። እና እንደዚህ ልጆች ግን በእናታቸው ለረጅም ጊዜ በጣም ጠላቻ ሲደረግባቸው በጣም የሚያስጠላ ንግግር፣ ከእናት የማይጠበቅ ንግግር ሁላችንም እናውቃለን። ይህን ያክል ዓመት ድረስ የልጇን ባል ስትሰድብ ዝቅ አርጋ ስታይ ስታንቋሽሸው በጣም በቃ የሌለ ነገር ስትናገረው ኖራለች። አሁን ደግሞ እንደ አዲስ ጭራሽ ደፍሮ ላይ ብላ መታለች ማለት ነውና ትናንትና በሰጡት ሀሳብ ሳምሬ በተለይ ሚዛናዊ ያደረገችው ወደ ህዝቡ ነው። ህዝቡ የእናቷን በእርግጥ ሰው አንዳንድ አስተያየት የግሉን አስተያየት ሊል ይችላል፣ ሊሳደብ ይችላል፣ ሊናገር ይችላል። ግን የእናቷን ያክል ግን ህዝብ ያን ያክል እነሱን የተሳደበ የለም። እንዲሁም አብዛኛውን የኮሜንት ላይ እነሱን ሰው ሲያከብራቸው፣ ዝምታቸውን ሰው ሲወደው፣ ስርዓታቸው ምናምን እያለ ነው። ሳምሬንም ፋፌንም በጣም ብዙ ሰው እንደሚወዳቸውና እንደሚያደንቃቸው ነው የማየው ተመልካች ላይ። ነገር ግን ትናንትና ግን እናቷ ነች አይደለ ይህን ሁሉ ስድብ፣ ይህን ሁሉ ዛቻ፣ ይህን ሁሉ ብልግና ትዳሯን ለማፍረስ በጣም ብዙ የምትታገል ያለችው የሳምሪ እናት ነች። እና እናቷን መልስ መስጠት ስትችል፣ እናቷን መናገር ስትችል፣ አብዛኛው ላይ ግን ሚዛናዊ አድርጋ ህዝቡን ነው ስትወቅስ የነበረው ማለት ነው። ገብታችኋል አለ እስከ መጨረሻው ቪዲዮን ብታዩት ለተሳዳቢዎች እንደዚህ ናችሁ፣ እኔ ቦታ የለኝም ጊዜ የለኝም ምናምን ህዝብ ምንም አላደረገም። እና ትናንትና በሰጠሽው ሳምሪ እኔ የራሴ ቅሬታ አለኝ። እርግጥ ሰው ብዙ አይነት አመለካከት ሊኖር ይችላል፣ ብዙ አይነት አስተሳሰብ ነው፣ ፍላጎታችን ሀሳባችን ይለያል። ግን ያን ያክል ህዝብ አንቺ ወጥሽ የምትወቅሽበት ያን ያክል ደረጃ ላይ አልደረሰም። ገብቷችኋል አይደለ? እናቷ ነች ካላግባብ በላይ ከአቅም በላይ የምትሳደባቸው። ባሏን ያን ያክል አንቋሻ ዝቅ አረጋ የምታየው የራስሽ እናት ነች እንጂ ህዝቡ ምንም አላደረገም። እርግጥ እናንተ ተጎድታችኋል አውቃለሁ። መናገር ራሱ በጣም በሚከብደው ቃል ነው እስከዚህን ደረጃ ደርሳ እናትየው እየተጋፋች የመጣቸው በስደት ሆነው ሲሆን እናት ልጄ ከጎኔ ነሽ አለውልሽ ብሎ ማገዝ የነበረባት እናት ነች። አንድ ሀገር ሆነው አንድ አካባቢ ሆነው፣ ነገር ግን ስደት በጣም ከባድ ነው። ይች ልጅ ያለ እናት ያለ አባት ትዳር እየመሰረተ ሁለት ልጅ በሰው ሀገር የእውነት ከባድ ነው። ጎረቤት ልጅ አስቀምጣችሁ አይደለም የምትሄዱት። የቤት ስራ አለ፣ ተማሪ ነች፣ ልጆች አሏት፣ ቤት ማስተዳደር አለና በዚች ላይ አቅሟ ሌላ ነገር ሳትገባ በጊዜው ትዳር መያዟ በልጅነት እድሜዋ ራሱ ሳምሪ እኔ በጣም ነው የማደንቃት። በጣም ጎበዝ ልጆች ናቸው ሁለቱም ቢሆኑ። ገብቷቸዋል አይደለ? ምንም ሳይዘላዘሉ ሌላ ነገር ውስጥ ሳይገቡ ቶሎ ብለው ትዳር ውስጥ ገብተው ቤተሰብን መስርተው የሚደነቁ ልጆች ናቸው። በጣም ተከባብረው ነው የሚኖሩ። ሁለት ወንድና ሴት ምርጥ ልጆች አሏቸው። እና እናትየው ነች ይህን ያክል ጥፋት በጣም ጥፋት እየደጋገመች በልጆቿ የምትነግድ ልጇን ሽጣ ይህን ያክል ለብር ስም በማጥፋት የምትታገለው እናትየዋ ናት። እኔ ጤነኛ ናት ብዬ አላስብም። በዚህ ደረጃ ወጥታ እስከምትናገር ድረስ በጣም ከባድ ነው ለእኔ። እናት ብዬ አልጠራትም። በጣም አስቸጋሪ ናት። በእናት ይህን ያክል እንደዚህ ስትባሉ በጣም ከባድ ነው በአደባባይ ላይ። እኔ ሳምሪና ፋኒ በጣም ጠንካራ ናቸው ብዬ ነው የማስበው። እንደውም ገብቷቸዋል። አገር ውስጥ አይደሉም ስደት ነው ያሉት። ብዙ ቻሌንጅ አሉ፣ ብዙ ከባድ ነገር አለው። ራሳቸውን እያስተዳደሩ ቤተሰብ መስርተው በጣም ጎበዝ ልጆች ናቸው ማለት ነው። ነገር ግን እስከ ፋኒ እናት፣ አባት፣ እህት፣ ወንድም እስከ ልጆቻቸው ድረስ መሰደብ ማለት በአንድ ተራ ሴት ስራ ባጣች በባለገኝ ሴት ይህን ያክል በእናት መሰደብ ማለት በጣም ከባድ ነገር ነው። አስቡት። የእውነት ነው የምላቸው። አንዳንድ እናቶች አሉ ልጆቻቸውን የሚያዩ ከስንት አንድ እንደሷ በሽተኛ የሆነ ያልታደለ ሰይጣን የሰፈረባቸው ሰዎች ሊኖሩ ይችላሉ። ነገር ግን ደግሞ በዚህን ደረጃ በአደባባይ ወጥቶ የልጅን ባል ማንቋሸሽ፣ ቤተሰቡን መስደብ
ልጆቹን መስደብ በጣም ከባድ ነገር ነው። ካፏ ጥሩ ነገር የማይወጣላት የሀገር ጠንክ፣ የእውነት ነው የምላችሁ የሀገር ጠንክ። ፖለቲካን አባላች። አሁን ደግሞ በልጇ ትዳር የምትቀና የልጇን ትዳር ማፍረስ የምትፈልግ ይቺ እውነት ለመናገር በጣም እኔ እንጃ እናት ናት ብዬ እንትን አለንም። ነገር ግን እናትነት በብዛት ያው መውለድ ብቻ ሳይሆን ዋጋ ከፍለን ማሳደግ፣ ለነሱ መስዋዕትነት መክፈል ነው። ይቺ ግን በተቃራኒው ልጇን መግደል ማለት በጣም ከባድ ነው። የእውነት ነው የምላችሁና ሳምርዬ፣ እኔ ይሄ ያለሽበት ነገር በጣም ከባድ እንደሆነ አውቃለሁ። ነገር ግን አንቺ እንዲሁም ህዝብ ለእናንተ ነው የደገፈላችሁ፣ ለእናንተ ነው ያሰበላችሁ። ዝምታችሁን፣ ጥንካሬያችሁን ሰው በጣም ነው ያደነቃችሁ፣ በጣም ነው ያከበራችሁ። ግን ማመስገን ሲገባሽ ወጥተሽ ግን ህዝቡን ነው የወቀሽ፣ ህዝቡን ነው የተናገርሽ። እና እንደዚህ አይባልም ማለት ልንከባበር ይገባል። ህዝብ ነው ከዚህ ያደረሰን። ሶሻል ሚዲያ ቀላል ነገር አይደለም። ብዙ ተመልካቾች አላችሁ። አሁን አንዳንድ እንትን ነገር ቢኖርም ያው የሚወደንን ያክል የሚጠላንም ሰው አለ። ግን ህዝቡ ላንቺ እስከሆነ ድረስ እንደውም ምስጋና ነበር አንቺ ማቅረብ የነበረብሽ እንጂ በአንዱ ባጠፋው እንደዚህ ብለሽ ወጥተሽ መውቀስ አልነበረብሽም። እንግዲህ ይሄ የራሴ አስተያየት ነው። እናንተ ደግሞ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ ማለት ነው። የእውነት ነው የምላችሁ እስከ መጨረሻው ሳምሪ የተናገረችውን አዳምጣችሁ ከሆነ ስለ እናቷ ሳይሆን ስለ እናቷ እንደው ምንም አላወራችም። እሱን በህግ ጨርሰዋለሁ፣ በውስጥ ጨርሰዋለሁ አለች እንጂ እናቷ ላይ የሰደባችትን ያክል አንድም ቃል እዚህ ጋር መታ አልተናገረችም። ገብታችኋል አይደለም? ይሄን ያደረጉበት ምክንያት ደግሞ ያው ህግ ስለያዘው እነሱ ሪከርድ እንዳይቀመጥባቸው ስድብ ላለመመለስ የራሳቸው ሚስጥር ነው ብዬ አስባለሁ። የተናገሩት ነገር ብልጥ ናቸው እዚህ ጋር። ነገር ግን ህዝቡን በዚህ ደረጃ ወጥተሽ መውቀስ አልነበረብሽም፣ መልስ መስጠት አልነበረብሽም። ይህን ያክል እናትሽ በዚህ ደረጃ ስትሰድብሽ ምንም መልስ አልሰጠሻትም። ነገር ግን አንዳንድ ሰው የተሰማውን ነው ዝም ስትሉም ነው ለእናንተ በማሰብም ነው እንጂ ያን ያክል ጥላቻ ኑሮት ምናምን አይደለም። እኔ በራሴ በኩል እውነት በጣም ነው ማከብራችሁ፣ በጣም ነው የሚያደንቃችሁ። በሰው ሀገር በዚህ እድማችሁ ልጅ መውለድ ማለት ቀላል ነገር አይደለም፣ በጣም ትልቅ ነገር ነው እና ህዝቡ ያን ያክል ጥፋት ኑሮበት አይደለም። አንድ ባለው ወተሽ እንደዚህ መናገር አልነበረብሽም ብዬ አስባለሁ። እና ቤተሰቦቼ እናትየውም የእውነት ነው የምላችሁ እግዚአብሔር ልቦናዋን ይስጣት፣ የምትጸጸትበት ቀን እንዲያደርግላት እኔ በራሴ የግል ሀሳቤ ነው፣ አስተያየቴ ነው። በጣም ከባድ ነው። እኔ እንጃ እንደዛ ተሳድባ እንደዛ ብላ ምን እንደሚያደርግላት አላውቅም። አለች እኮ አላማዬ አንድና አንድ ለእኔ ህይወቴ ብሬ ነው አለች፣ አፏን ሞልታ ማለት ነው። የእውነት ነው የምላችሁ ይሄ ህይወቴ ብሬ ነው። ልጇ ምንም አይደለችም፣ አታውቃትም ማለት ነው። ብቻ መውለዷ ለሷ ምንም ቦታ መስሏትም አታይም። እርግጥ አንድ ሰው በስተት ፍላጎት ከሌለው ሰው በስተት ወለደ ልንል እንችላለን። ግን ሁለት ጊዜ ያው ፈልጋ ነው ያመጣቻቸው እንጂ እነዚህ ልጆች ፈልገው አልተወለዱም። ገብቷቸዋል አይደለ? በዚህ ደረጃ የልጅን ስም ማጥፋት በጣም ነው የሚያስጠላው። በጣም ነው። ምንም ጥላቻ ቢኖርባቸውም ምንም የልጅሽን ባል ባትቀበይውም ምንም ያክል ባቶችውም ይህን ያክል ወድሽ ሚዲያ ላይ መተሽ ስም ማጥላት ጥሩ አይደለም። ለሌሎች ሰዎች መጥፎ አስተያየት እና ተጽዕኖ ይኖራል ብዬ አስባለሁ። እኔ የተረዷት እናትየው ገብቶኛል። ገብታችኋል አይደል? ልጇ የተሻለ ኑሮ እንድትኖርላት የሆነ ፈረንጅ እንድታገባ ምናምን ነገር ነው የምትፈልገው። ይሄ ደግሞ እግዚአብሔር የፈቀደው ነው። ይሄ ስርዓት ያለው ሃይማኖትን የሚያከብር እሷን የሚያከብራት ስርዓት ያለው የኢትዮጵያን ወግና ባህል ይዛ ይችል መከተሏል። ለእኔ በራሴ በጣም ደስተኛ ነኝ። አንቺ የምትፈልጊው በቃ እንድትሳደብ እንድትዘላዘል ከሁሉም ጋር በቃ እንድትሸረማሞጥ ብቻ ነው የምትፈልጊው። ይሄ የእናትየው ፍላጎት ነው። ምክንያቱም አንቺ ሰይጣናዊ ስለሆንሽ የሰይጣን ህይወት ነው የምትፈልጊ። የእውነት ነው የምላችሁ እንጂ ይችሊ ምንም የጎደለባት ነገር የለም። የራሷን ዜጋ ወንድሟን አበሻ ገባች። ስለዚህ በጣም ጎበዝ ልጅ ነች እንጂ እሱ አንድ ሰው እናድርገው ካለ እኮ የተሻለ ህይወት መኖር ይችላል። እየተንዘላዘለ ምን እያለ በቃ የሚንዘላዘል የሚሳደብ ሰው አራዳ ነው ብላችሁ ለእናንተ አታስቢ። እና እናትየው ልቦና ይመልስልሽ ማለት ትፈልጋለሁ። ሳምሪ ደግሞ ያን ያክል ህዝብ ላይ እንደዚህ አሉንታ ባታበሽ መልካም ነው ብዬ አስባለሁ። የዛሬ ሀሳብ